ከይቅርታ ጋር እኔ መሐመድን አከብራለሁ። ነቢያችን መሐመድ ነቢዩ አይደለም እኔ ስለማልቀበለው፣ ግን ከክርስትና ገልብጦ ያመጣው አይመስላችሁም? ከክርስትና ገልብጦ ያመጣህ አይመስላችሁም ወይ ይላል። ዛሬ ሰምታችሁት የማታውቁት መልስ ልመልስላችሁ ከይቅርታ ጋር። ብዙ ጊዜ የሚያስቡት ብዙ ሰው መጽሐፍ ቅዱስ የክርስቲያኖች መጽሐፍ ይመስላቸዋል። ላ አይደለም። ክርስቲያን የሚባል እምነት የለውም መጽሐፍ ቅዱስ ላይ። አምላክም ነቢያቶችም አያውቁትም ይሄም እምነት። ስለዚህ እነሱ መጽሐፍ አይደለም። እነ ሙሴ ነቢይነታቸው፣ እነ ያዕቆብ፣ እነ አብርሃም፣ እነ መሲሁ በድንግልና መወለዱ እነዚህን ሁሉ አምላክ አላህ ስብሐነ ወተዓላ እውነት እንደሆኑ ባለፉትም ላይ ተናግሮ እንደነበር ይነግረናል። ስለዚህ እነዚያ ለጊዜያቸው የተሰጡ ነበሩ። ከዚያ በኋላ የሙሴ ጊዜ ሲያልፍ መሲሁን አላህ አናገረው፣ በእርሱ በኩልም ቃልን አወረደ። እርሱ ሲያልፍ ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ሰጣቸው። እዚያ ላይ የሚገኙ መለኮታዊ ቅሪቶች ከአምላካችን የተነገሩ እውነታዎች ነበሩ። ነገር ግን ሰዎች ከጊዜ በኋላ የራሳቸውን ትምህርት ጨመሩባቸው። ይህ ነው። ስለዚህ ክርስትና የሚባል ሃይማኖት መጽሐፍ የለም ከይቅርታ ጋር። ምክንያቱም መጽሐፍ ቅዱስ የእኛ ነው የምትሉት መጽሐፍ ራሱ ክርስትና የሚባለውን ሃይማኖት አምላክ እውቅና አልሰጠውም። ነቢያቶችን እውቅና አልሰጡትም። አምላክ የትኛውን ቦታ ላይ ክርስቲያን ሁኑ ብሎ አላዘዘም። ነቢያቶችም ህዝቦቻቸውን ክርስቲያን ሁኑ ብሎ አላዘዙም። አንድም የመጽሐፍ ቅዱስ ጸሐፊ አንድ ነቢይ አንስቶ አከሌ ነቢይ አብርሃም ወይም ሙሴ ክርስቲያን ናቸው አላለም። ታዲያ የት ነው መጽሐፍ ቅዱስ ላይ ክርስትና ይባል የሚታወቀው? በጌታ ሰው በጌታ ዘመናቸውን ይባርከው።